ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከ90 ደቂቃ የዩቲዩብ ቻናል የስፖርት መረጃዎችን የሀገር ውስጥና የውጭ የስፖርት መረጃዎችን ይዘንላችሁ ቀርበናል። እንግዲህ የኢትዮጵያ ፕሪሚየር ሊጉ ዳግም ወደ አዲስ አበባ ሊመለስ መሆኑ ታውቋል ማለት ነው። ከ25 እስከ 28ኛ ሳምንት ድረስ የሚደረጉ የኢትዮጵያ ፕሪሚየር ሊግ ጨዋታዎች አዲስ አበባ ስቴዲየም እና ሐዋሳ ዩኒቨርሲቲ ስቴዲየም እንደሚደረጉ ነው እየተገለጸ ያለው። ሌላው እንግዲህ የሲዳማ ቡና የግብ ዘብ እግር ተላልፎበታል ማለት ነው። ዩጋንዳዊ የሲዳማ ቡና የግብ ዘብ ኢማኑኤል ካል ከጨዋታ ማጭበርበር ጋር በተያያዘ የእግድ ውሳኔ እንደተላለፈበት መረጃዎች ደርሰውናል። በዘንድሮ የውድድር ዓመት ሲዳማ ቡናን የተቀላቀለው ዩጋንዳዊ የግብ ዘብ ኢማኑኤል ካሉዋ በመጀመሪያ ዓመት የኢትዮጵያ ቆይታው ጥሩ የሚባል ጊዜን እያሳለፈ የሚገኝ ሲሆን 24ኛ ሳምንቱን ነገ የሚጀምረው ሊግም 17 ጨዋታዎች ላይ ተሳትፎ 1528 ደቂቃዎች ለቡድኑ መልካም የሚባል ግልጋሎት እየሰጠ ይገኛል ማለት ነው። በዛሬው ዕለት ከሀገር ዩጋንዳ እየተሰሙ ባሉ መረጃዎች ዳግም የግብ ዘቡ ጠባቂ በጨዋታ ማጭበርበር ተጠርጥሮ የምርመራ እየተደረገበት እንደሚገኝና የመጨረሻ ውሳኔ እስከሚወጣ ለጊዜው ከማንኛውም የእግር ኳስ እንቅስቃሴ እንደታገደ ነው እንግዲህ መረጃዎች የደረሱን። የ29 ዓመቱ የግብ ዘብ ካል ወደ ሲዳማ ከመምጣቱ በፊት በዩጋንዳ አንጋፋ በሆነው ኤክስፕረስ ክለብ የተጫወተ ሲሆን የፊፋ ኤቲክስ እና የዲሲፕሊን ኮሚቴ ዲሰምበር 21 2024 ክለቡ በኤክስፕረስ ከኪታራ ጋር ያደረጉትን ጨዋታ ሲመረምር ቆይቶ በዛሬው ዕለት ምርመራው የደረሰበትን ደረጃ በይፋ አሳውቋል ማለት ነው። የዩጋንዳ እግር ኳስ ፌዴሬሽን ከፊፋ ቢቲንግ ሪፖርት በደረሰው ጥቆማ ጨዋታው ለአወራራጅ ድርጅቶች ዓላማ ቀድሞ ተሽጦ ነበር የሚሉ መረጃዎችን ያወጣው። እንግዲህ ጉዳዩን እያጣራ አሁን ላይ በሂደቱ የተሳተፉ ስፖርተኞች እነማን እንደሆኑ ጭምር በዝርዝር አወጥቷል ማለት ነው። በጊዜው ሁለቱ ቡድኖች ሲጫወቱ ኤክስፕረስ በኪታራ 7-0 የተረታ ሲሆን ይህም ደግሞ ቀድሞ የተሰራ ሴራ እንዳለና በጨዋታው ኤክስፕረስ ቢያንስ 5 ግብ ያስተናግዳል በሚል ከጨዋታው በፊት ህገወጥ ስራዎች ቀድመው እንዲተገበሩና የተተገበረ እንደሆነ ነው እንግዲህ መረጃዎች በዳሰው በጊዜው ሁለቱ ቡድኖች ሲጫወቱ ኤክስፕረስ በኪታራ 7-0 የተረታ ሲሆን ይህም ቀድሞ የተሰራ ሴራ እንዳለና በጨዋታው ኤክስፕረስ ቢያንስ 5 ግብ ያስተናግዳል በሚል ከጨዋታው በፊት ህገወጥ ስራዎች እንደተከናወኑ እየተገለጸ ይገኛል ማለት ነው። እንግዲህ እግር ኳስን ምን ያክል ወደ ኋላ እንደሚይዝ እንደዚህ አይነት ነገር የኛ ሀገሮችም የኛ ሀገር ፕሪሚየር ሊግም ይህንን ነገር መማሪያ ሊያደርገው ይገባል ማለት ነው። በዚህ ሙትቢያ ማይክ ጨዋታ የማጭበርበሩን ሂደት ካቲዲሊ ኢቫን ከተባለው ሰው ጋር እንዳመቻቹት ነው የተገለጸው ማለት ነው። ከሁለቱ አካላት በተጨማሪ ዳግም የኤክስፕረስ ክለብ ዋና ስራ አስፈጻሚ ሚሮ አሽራፍ በአጋርነት ስራዎች እንደሰራ መረጃዎች መገኘቱ ተጠቅሷል ማለት ነው። ካድሊቲ በጨዋታው ከታንዛኒያ አወራራጅ ድርጅቶች ሚሊዮኖች ወይም ደግሞ ዶላሮች ቢያሸንፍም በጥርጣሬ ክፍያው እንደታገደበትም ነው እንግዲህ መረጃዎች የሚያመለክቱት። በመጀመሪያው ዙር የማጣራት ስራ በጊዜው የኤክስፕረስ ግብ ጠባቂ የነበረውና የአሁኑ የሲዳማ ቡና የግብ ዘብ ኢማኑኤል ካል እንዲሁም ምዘቢራ አሽራፍ የዋና አሰልጣኙ ካዱ ቡድኑን አለመኖር በመጠቀም በሙትቢያ አግባቢነት ተሳትፎ እንዳደረጉ ይፋ ሆኗል ማለት ነው። እጅግ በተቀናጀ ሁኔታ ምርመራውን እያደረገ የሚገኘው ፊፋ የዩጋንዳ እግር ኳስ ፌዴሬሽን በይፋዊ ድረገጹ ባወጣው ዘገባ ማይክ ሙትቢያ፣ አሽራፍ ሚሮ፣ አብዚራ አሽራፍ፣ ካድሊቲ ኢቫን እንዲሁም በአሁኑ ሰዓት በሲዳማ ቡና ቤት እየተጫወተ የሚገኘው ኢማኑኤል ካሊዮ የምርመራው ሙሉ ለሙሉ ተጠናቆ የመጨረሻ ውሳኔ እስኪተላለፍ ድረስ ከማንኛውም እግር ኳሳዊ እንቅስቃሴዎች እንዲታገዱ መወሰኑ ይህ በይፋ ተገልጿል ማለት ነው። እንግዲህ በጉዳዩ ዙሪያ አዳዲስ መረጃዎች ይለቀቃሉ ተብሎ ይጠበቃል። እንደተለቀቁ የምናደርሳችሁ ይሆናል። ሌላኛው ወደ አውሮፓ እግር ኳስ ወደ እንግሊዝ እግር ኳስ መረጃዎች ነው የምንወስዳችሁ። የኤቨርቶን ግብ ጠባቂ ጆርዳን ፒክፎርድ ከኒውካስትል ጋር በነበራቸው ጨዋታ ያዳናት ኳስ የሊጉ የወሩ ምርጥ ሴቭን በመባል ተመርጧል ማለት ነው። ዛሬ የሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎችን ስንመለከት ብሬንፎርድ ከወልቭስ በፈረንጆች አቆጣጠር ወይም በነሱ ሰዓት አቆጣጠር 13 ሰዓት ላይ ይካሄዳል። ማን ያሸንፋል የሚለውን አብረን የምናይ ይሆናል።